ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ ደግሞ ፓራግራፍ እናነባለን ወይም ምንባብ እናነባለን። መጀመሪያ እኔ አነብላችኋለሁ፣ እናንተም እየተከተላችሁት አነብላችሁ። ከዛ በኋላ ከሱ የወጡ ጥያቄዎችን ደግሞ እንሰራለን። ስለዚህ ወደ ምንባቡ እንሂድ። My name is Abebe. I'm 30 years old. I'm from Ethiopia. I live in Megananya. Megananya is in Addis Ababa. I am married. My wife is Samrawit. I'm a writer. I write about clothes. I write about fashion. I have nice clothes. I am fit. I run with our dog. Our dog is Pony. I do not eat meat or fish. I love food. I love fresh fruit and vegetables. Bye. ፓራግራፋችን ይሄንን ይመስል ነበር። አሁን ደግሞ ፓራግራፉ ላይ የወጡ ጥያቄዎችን እንሰራለን። ወደሱ እንሂድ። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። አሁን ወደ ጥያቄዎቹ እንሄዳለን። ትሩ ወይም ፎልስ ነው የምንለው፣ እውነት ወይም ደግሞ ሐሰት እንላለን። ምንባቡ ላይ ስናነብ ከነበሩት የወጡ ናቸው። የመጀመሪያው his name is አበበ፣ ስሙ አበበ ነው። ቅድም ያወራነው ስለማን ነው? yes ስለ አበበ። ስለዚህ true። ሁለተኛው the dog's name is ቡቺ። the dog's name is ቡቺ፣ የውሻው ስም ቡቺ ነው። የውሻው ስም ማን ነበር? yes ፖሚ ነበር። ስለዚህ ይሄ ፎልስ ነው። ሶስተኛው he lives in መገናኛ። he lives in መገናኛ፣ የሚኖረው መገናኛ ነው። የት ነበር አበበ የሚኖረው? yes መገናኛ ነው። true ይሆናል። his wife is ሃና፣ ሚስቱ ሃና ናት። የሱ ሚስት ስሟን ታስታውሱታላችሁ? ሃና ነበር? no. ይሄ ፎልስ ይሆናል። then he runs with his wife. he runs with his wife፣ ከሚስቱ ጋር ይሮጣል። ከሚስቱ ጋር ነው ወይስ ከውሻው ጋር ነው ሲሮጥ የነበረው? yes ከውሻው ጋር ነው ሲሮጥ የነበረው። ስለዚህ ይሄኛውም ፎልስ ይሆናል፣ ሐሰት ስለሆነ። የመጨረሻው ይሄል he eats meat and fish. he eats meat and fish፣ ስጋና አሳ ይበላል። አበበ ምንድን ነበር እወዳለሁ ያለው? ፍሬሽ ፍሩት እና ቬጂቴብል፣ አትክልት ነገሮችን እወዳለሁ ነው ያለው እንጂ ስጋና አሳ አልበላም ብሎ ነበር። ስለዚህ ይሄኛውን መልሳችን ምን ይሆናል? ፎልስ ይሆናል፣ ሐሰት ስለሆነ። ግድ ሁሉንም አግኝታችሁታል አይደል? ፐርፌክት። ስለዚህ ልክ እንደዚህ አድርገን ፓራግራፍ ወይም ምንባብ እናነባለን። ምንባቡን ደግሞ ካነበብን በኋላ የተለያዩ ጥያቄዎች በዚህ መልኩ እንሰራለን ማለት ነው። የዛሬው ለሰናችን ይህንን ይመስላል። ልክ እንደዚህ ብዙ ምንባቦችን እየተለማመዳችሁ ትጠብቁኛላችሁ። ከዛ ኔክስት ለሰናችን ደግሞ እናያለን ማለት ነው። ባይ